ሰላም ተከበራችሁ። ዛሬ ከመጽሐፈ ነህምያ ቁጥር 1-3 ጀምሮ ያለውን እንመለከታለን። ርዕስ ቅሬታዎች ኮምፕላንትስ። በዚያ ስፍራ ያሉት ከምርኮ የተረፉት አይሁዶችን በተመለከተ ፓርት 215 ኮምፕላንትስ ወይንም ቅሬታዎች። ይህንን ክፍል ዛሬ ይዤላችሁ ስመጣ ከፓርት 214 የቀጠለ መሆኑን ያሳሰብኳችሁ ነው። እንኳን ደህና መጡ። ዛሬ ከነህምያ መጽሐፍ ምዕራፍ 1 ቁጥር 3 ጀምሮ እንመለከታለን። እርሳችንም ቅሬታዎች ይሆናል። ኮምፕላንትስ። በመጀመሪያ ነህምያ ምዕራፍ 1 ቁጥር 3 እና 4ን እንደሚከተለው አቀርባለሁ። ቁጥር 3 ላይ እነርሱም እንዲህ አሉኝ፣ ከምርኮ የተረፉትን ቅሬታዎች የቀሩትን በታላቁ መከራና በነውር ውስጥ ናቸው። የኢየሩሳሌም ቅጥር ፈርሷል፣ ደጆቿም በእሳት ተቃጥለዋል። ቁጥር 4 ላይ ይህንንም ነገር በሰማሁ ጊዜ ተቀምጬ አለቀሱ። ለቀናቶችም ሆኜ የጾምኩና በሰማያት ያለውን በእግዚአብሔር ፊት ፊቱን እየለመንኩ ጸለይኩ ነው የሚለው እና ወደዚህ ውስጥ ከመግባቴ በፊት እስቲ ስለዚህ ቅሬታዎች በዛ ጊዜ ስለተፈጸመው ነገር እስቲ አንድ መዝሙር ልጋብዛችሁ። ከሞት ያመለጥን ቅሬታዎች ትሩፋትህ ከሞት ያመለጥን ቅሬታዎችህ ቅሬታዎችህ እና ይህንን መዝሙር ራሴን የደረስኩት እና ልታበረታቱኝ ይገባል። በእግዚአብሔር ስም እንኳን የመዝሙር አዳመጣችሁት። በዛ ጊዜ ስለነበረው ነገር የተገጠመ ነው እና በቁጥር 3 ላይ የሁኔታው ከባድነትን ነህምያ ሲገልጸው የወንድሙንና የሌሎችን ሰዎች ዘገባ ካዳመጠ በኋላ ኢየሩሳሌም ስላለችበት ሁኔታ ሁለት ዋና ቅሬታዎች ወይንም አሳዛኝ ዜናዎችን ሰማ። እነርሱም አንደኛ በሕዝብ ላይ ያለው መከራ እና ውርደት። ከምርኮ የተረፉት አይሁዶች በታላቁ መከራና በነውር ውስጥ ሆነው ይገኛሉ። ይህ ማለት በድህነት፣ በችግር፣ በጠላቶች ስድብና ንቀት የተከበቡ ነበሩ ማለትን ይገልጻል። ከባርነት ተመልሰው ወደ ሀገራቸው የመጡ ቢሆንም ሕይወታቸው አስቸጋሪ ውርደት የተሞላበት ነበርና። ሁለተኛ በከተማይቱ ላይ ያለው ውድመት። የኢየሩሳሌም ቅጥር ፈርሷል፣ ደጆቿም በእሳት ተቃጥለዋል። ይህ ማለት ከተማይቱ ለጠላቶች ወረራ የተጋለጠችና ክብሯ የጠፋና ፈራርሳ ትገኛለች ማለት ነው። የከተማ ቅጥር መፍረስ ማለት የሕዝብን ደህንነት ብቻ ሳይሆን የአምላካቸውንም ክብር የሚጎዳ ነገር ነው እና በዚህ ነህምያ ቀንና ሌሊት አለቀሰ። በዚህ ክፍል ውስጥ ቁጥር 4 ላይ የነህምያ ደግሞ ምላሽ። ነህምያ እነዚህን አሳዛኝ ወሬዎችን በሰማ ጊዜ የሰጠው ምላሽ በጣም ጥልቅ ነው። የእርሱ ምላሽ ለእኛ ትልቅ ትምህርት ይሆነናል። ለዛሬዋ ለመታደስ ቤተክርስቲያን፣ ለዛሬዋ በተለያየ ዓለም ላለች የክርስቶስ ኢየሱስ ተከታይ ለሆነችው ቤተክርስቲያኖች ሁሉ ይህ ታላቅ ትምህርት ነው። እናም ማልቀስ ተቀምጬ አለቀስኩ አለ። ነህምያ በቀጥታ ያልተነካው ቢሆንም የወንድሞችን መከራ በራሱ ላይ ተሸክሞታል። እንደማየት ብቻ ሳይሆን
አንደኛ ማየት ብቻ ሳይሆን በማየቱ ተጎድቷል፣ በመስማቱም አዝኗል። ይህ እውነተኛ ርኅራኄ ነው። ማዘን ማለት ለቅኖች እና ለትሩፋቶች ሐዘኑ የጊዜው አልነበረም። ለብዙ ቀናት በዚህ ሁኔታ ውስጥ ኖሯል። ማዘን፣ መጾም፣ መጸለይ፣ መተከዝ፣ እነዚህ ሁሉ ለዛሬዋ ለእኛ ለአዲስ ኪዳን ለክርስቶስ አማኞች እንዲሁም በመታደስ ቤተ ክርስቲያን ውስጥ ላለነው ሁሉ ታላቅ ትምህርት ሆኖ አግኝቼዋለሁ። ለዚህም ይህንን ስብከት ላዘጋጅ ወደድኩኝ። ቅሬታዎች የሚለው ርዕሶችን ስንመለከት ነህምያ ቅሬታዎችን ሲሰማ እንዴት ምላሽ እንደሰጠ እንማራለን። ደግሞ ተጨማሪ 1-3 ነገሮች ላሳያችሁ። አንደኛ ልባዊ ስሜት፣ ሁለተኛ ወደ እግዚአብሔር መሮጥ፣ ሶስተኛ ጸሎት የመጀመሪያው ምላሽ እንደሆነ። ልባዊ ስሜት ስላችሁ ነህምያ ለሰማው ወሬ ግድየለሽ አልነበረም። አጽንኦት በመስጠት ልቡ ተነካ። እናም እኛም በዙሪያችን ስላለው መከራና ችግር ስንሰማ ልባዊ ስሜት ሊኖረን ይገባልን? አዎ፣ እንዲህ ከነህምያ መማር አለብን። ወደ እግዚአብሔር መሮጥ ስንል ነህምያ ወዲያው ወደ ሰዎች ወይንም ወደ ነገሥታቶች፣ ወደ አለቆች፣ ወደ ሹማምንቶች፣ ወደ ገዢዎች አልነበረም የሮጠው ወደ እግዚአብሔር ነበር የሮጠው። ስለዚህ አንድ ችግር ሲገጥመን ወደ ሰዎች ስንሮጥ ሰዎች ሰምተው ዝም ሊሉን ይችላሉ። ወደ እግዚአብሔር ግን ስንሮጥ እግዚአብሔር ሩጫችንን ተመልክቶ ጸሎታችንን ይሰማናል፣ ያለውንም ነገር ያዳምጠናል። ጸሎት የመጀመሪያ ምላሽ ነው። ነህምያም ችግሩ ምን ያህል ከባድ እንደሆነ በሰማ ጊዜ በቀጥታ ወደ ጸሎት ውስጥ ነው የገባው። አላቋረጠም። መፍትሄ እስከሚያገኝ ድረስ ከእግዚአብሔር የሆነው ነገር እስኪመጣለት ድረስ በጸሎት ቀረበ። እኛስ በማንኛውም ችግር ላይ ጸሎት የመጀመሪያ መፍትሄ ልናደርግ ይገባናልን? አዎ። ለሰው ከመንገር ይልቅ ለእግዚአብሔር መንገር ይሻላል። ለሰው ብትነግር ሰምቶ ዝም ይላል ወይንም ችላ ሊል ይችላል። ምንም ነገር ላይሰማው ይችላል። ለእግዚአብሔር ግን በነገርክበት ሰዓት ላይ እግዚአብሔር ሊሰማ ይችላል። እስቲ አሁንም ደግሜ በራሴ የደረስኩትን ይህንን መዝሙር እስቲ ላሰማችሁ። ስለዚህ በወራጅነት ማለት አያያዥ ትርጉም ነው። ቅሬታዎች ማለት ነው። ቅሬታዎች ማለት ደግሞ የተተዉ የተረፉ ማለት ነው። እናም በዚህ በነህምያ 1:3 ላይ ያለው ሐረግ ከምርኮ የተረፉት ቅሬታዎች ሲል የቀሩ ማለት ነው። እናም በዚህ ውስጥ ቦታቸውን አጥተው ተፈናቅለው የተቀመጡትን ነው ነህምያ አሰባሰባቸው። የፈረሰውን ቤት ነው የሰራው። እናም ለዚህም ደግሞ ንጉሡ አስተዋጽኦ አድርጎለታል። ፍቃድ ሰጥቶለታል። ደብዳቤ ጽፎ ሰጥቶታል። እንደገና ወራጅ እንጨቶችን ተቀብሎ እንዲሰራ። እንደውም ነህምያን እኮ ያገዙት እኮ በዛ ሀገር ያሉት በእግዚአብሔርን የማያምኑ ሰዎች ናቸው አብዛኞቹ። እንደውም እግዚአብሔር እነሱን አስነስቶ ይህንን ቤተክርስቲያን እንዲሰራ ያደረገው። ስለዚህ ስለ ቅሬታዎች ርዕስ ስነግራችሁ ቅሬታ ማለት ቀሪ፣ የተረፈ፣ የቀረ የሚል ትርጉም አለው። በተለይም ከአንድ ከባድ ክስተት በኋላ እንደ ጦርነት፣ ሞት ወይንም ምርኮ በኋላ የቀሩት ሰዎች ለማመልከት ይህን ቃል ተጠቅሜበታለሁ። ከዚህ አኳያ ከምርኮ የተረፉት የሚለው ሐረግ ከርዕሳችን ጋር በሚጣጣም መልኩ ቅሬታዎች ሊባሉ ይችላሉ። እነርሱም ከአስጨናቂው የባቢሎን ምርኮ በኋላ ወደ ሀገራቸው የተረፉት የቀሩት ሰዎች ናቸው። ለዚህ ማብራሪያ ካስፈለገ በዚህ መሰረት ነገሮችን ማካተት ይቻላል። በርዕሱ ላይ በይዘቱ መካከል ያለው ድምቀት ርዕሱን ቅሬታዎች የተረፉ ሰዎች በማለት ይገልጻል። እናም በዚህ በቁጥር 3 ላይ ያለው ዋና ትኩረት ቅሬታዎች ስላሉበት ሁኔታ
ነህምያ መግለጹን ለማሳሰብ ያህል ነው። እናም እነኚህ ቅሬታዎች ባይሆኑ ኖሮ እኛ ዛሬ ይህንን ነገር ማውራትን ባልቻልን ነበር። ቅሬታ የሚያሳይ ነገር ያለው የተረፈ የቀረ ከሞት ከጉዳት የቀሩ እንደማለት ያህል ነው። ስለዚህ የቃሉ አገላለጽ ከዚህ ቀደም በፓርት 214 ላይ ትሩፋቶች የሚለውን ቃል መጠቀማችን የሚታወስ ነው። ትሩፋት ማለት ቅሬታ፣ ቀሪ ወይንም ደግሞ የተረፈ የሚል ትርጉም አለው። ይህም በጣም ትክክለኛ አገላለጽ ነው። በነህምያ ዘመን የነበሩት አይሁዶች ከምርኮ የተረፉት ትሩፋቶች ወይንም ቅሬታዎች ናቸው ብያለሁ። ስለዚህ ይህንን ወደ ማጠቃለያ ስወስደው በሁለት ኪዳኖች መካከል ሁልጊዜ ለራስ ታማኝ የሆነ ቅሬታ አለ። በብሉይ ኪዳን ጊዜ በነህምያ ዘመን ቅሬታዎች ከአካላዊ ምርኮ የተረፉ ሲሆኑ በአዲስ ኪዳን ደግሞ ከመንፈሳዊ ትሩፋት የተረፉ አማኞችን ያመለክታል። እንደዚሁም በራእይ 12:17 ላይ ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሩሳሌም ምስክር ያላቸውን ከዘርዋ የቀሩትን ሊዋጋ ሄደ፣ በባሕር አሸዋ ላይም ቆመ ይላል። እናም እነኚህ አሁን በአዲስ ኪዳን ላይ የምናያቸው ወይም ደግሞ የክርስቶስ ተከታይ ሆነው የቀጠሉትን እነኝን እስቲል እስካሁን ድረስ እየተዋጋቸው ነው። ቢሆንም ግን እነኚህ የተረፉት ደግሞ እየለመለሙ እየበዙ እየሰፉ መሄዳቸው የማይቀር ነው። ምክንያቱም እግዚአብሔር ለአብርሃም የገባውን ቃል በዚህ በአዲስ ኪዳን ውስጥ ደግሞ ተፈጻሚነትን ደግሞ በክርስቶስ ኢየሱስ አግኝተናል። እናም በዚህ ባገኘነው መሰረት ቢዋጉም ቢታገሉም አሸናፊው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህም በኢየሱስ ክርስቶስ በኩል ዳግመኛ ሲመጣ ደግሞ ወደ ጉያው ይሰበስበናል፣ ወደ እሱ ያጠቃልለናል። እናም በዚህ ኪዳን መካከል ያለው የተረፉት ክርስቶስን እስኪመጣ ድረስ ማምለክ አለባቸው። እንዲሁም በሮሜ 11:5 ላይም ስለ ጸጋው ተናግሯል። በሁሉም ኪዳን ውስጥ እግዚአብሔር ሁልጊዜ ለራሱ ታማኝ የሆኑትን ቅሬታዎችን እንደሚያስቀር ጳውሎስም ጽፏል። ስለዚህም ይሄ በጸጋ ያለ በአዲስ ኪዳን ውስጥ የሚገኘው ይህ ለሚያምኑት የተጠበቀ ኪዳን ነው። እናም ይህ ኪዳን ከእኛ ጋር ይኖራል። በዚህ ንጽጽር ውስጥ እግዚአብሔር ታማኝ የሆኑትን ትውልዶችን በማስነሳት ለራሱ ዓላማ አድርጎ ፈጥሯል። እናም እግዚአብሔር ባርኮት በዚህም ማበረታቻ እና በረከት በጣም ደስ ይበሉት። እኔም ባረኮት። ቸርነቱ አይለዮት፣ ፍቅሩ አይለዮት። አሁንም እርሶ ቀሪ ኖት። እናንተ የእሱ ቅሬታዎች ናቸው። እናም በዚህ ቅሬታ ውስጥ እናንተ ትሩፋት በመሆን ሌሎቹን ወደ ክርስቶስ ኢየሱስ እውነተኛ ነገር በመናገር እና በመመስከር ይህንን ቢያደርጉ እግዚአብሔር የበለጠ ደስ ይለዋል። ተባረኩልኝ፣ ተባረኩልኝ፣ ተባረኩልኝ።